ውድ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። እንደምታዩት ዛሬ አዲስ ፖዘር የሚባል ፕሮጀክተር ስማርት የሆነ ፕሮጀክተር ነው። እስኪ እናየዋለን። ዛሬ ነው የተገዛው። አንፓክ የምናደርግ ይሆናል ማለት ነው። በምታዩት መልኩ ነው የሚያሳየን ነገር ስላለ ይኸው እዚህ ጋር የተጻፉ ነገሮች አሉ። በጣም አሪፍ ነው። ስማርት የሆነ ነው። አንድሮይድ 11 የሆነ ነው። ዋይፋይ የሚያስጠቅም ነው። የምናየው ይሆናል ማለት ነው። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ የምሰራውን ስራ እንድታበረታቱኝ ነው። ስለዚህ ዛሬ አንፓክ እናደርገዋለን ማለት ነው። ይሄንን ውስጡ ያሉትን እያንዳንዳቸውን እናወጣቸዋለን። ይሄ ይገኛሉ ውስጥ ይሄ ነው ያለው ማለት ነው። ይሄን የሚመስል ነው ፖዘር የሚባለው እንግዲህ ይሄ ነው። እያንዳንዱ በምታዩት መልኩ እዚህ ጋር አለው ሁሉም ነገር አሪፍ በሆነ መንገድ። ፋን ነው ይሄ ኤችዲኤም የሚቀበለው። ይሄ ደግሞ የፓወሩ ነው። ይሄ ኦን ኤንድ ኦፍ የምናደርግበት ነው ማለት ነው። ስለዚህ ዛሬ የምናየው ይሆናል ማለት ነው። እዚህ ጋር እያሰፋን እያጠበብን የምንሰራበት ነው። እናየዋለን። ከኔ ጋር አብራችሁ ሁኑ። አብሮ የመጣ ሌላ ነገር ይኖራል ማለት ነው። ሌላ ነገር አለ ውስጡ። ይሄ የምታዩት እዚህ ውስጥ የምታዩት ነገር አለ። ሌላ አንድ እንደ ተጨማሪ ከውስጡ አብሮት የሚመጣ ነገር አለ። እሱን የምናየው ይሆናል ማለት ነው። እና አሁን በምታዩት መልኩ አንድ ደግሞ ውስጥ የሆነ ነገር አለ እናየዋለን ማለት ነው። ይሄ ማለት ነው እዚህ ውስጥ ምንድን ነው ያለው? እስኪ ፓወር ኬብል አለ። አንድ የምናገኘው ፓወር ኬብል ነው። ይሄ ፓወር ኬብል ይኖራል አለ ማለት ነው። በምታዩት መልኩ ነው። ሪሞት አለው። ይሄን ሪሞት እንጠቀማለን ማለት ነው። በምታዩት መልኩ ያለ ነው። እዚህ ውስጥ የምንጠቀመው ነገር ነው። ሌላ አብሮት የሚመጣ ማኑዋል አለ ማለት ነው። ማኑዋል አለው ማለት ነው። ይሄን ማኑዋል መሰረት አድርገን የተለያዩ ነገሮችን የምንሰራቸውን ነገሮች እንሰራለን። እንግዲህ ቪዲዮውን ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ የምንሰራቸው የቴክኖሎጂ እና አንዳንድ ቴክኖሎጂ ውጤቶች። እሺ አሁን ይሄንን ፓወር ኦን ማድረጊያው ወይም ሪሞት ኮንትሮል አለው። ብሉቱዝ ነው በምታዩት መልኩ እዚህ ነው የምንጠቀመው ማለት ነው። ባትሪ ይኖራል። ባትሪ አለ ብዬ አስባለሁ። ይሄ እንጠቀማለን ማለት ነው። ባትሪው ይሄ ነው እና እዚህ ውስጥ እናስገባለን። ከዛ በዚህ እንጠቀማለን። በዋናነት ይሄን እያሳየኋችሁ ያለሁት እንዴት እንደምንጠቀም ነው ማለት ነው። ይሄን ቀድና ባትሪውን እናስገባለን። ከዛ በኋላ እስኪ እንዴት እንደምንጠቀም የምናይ ይሆናል ማለት ነው። በጋራ እናየዋለን። ይኸው እዚህ ጋር እናስገባለን። ካስገባን በኋላ አለ በዚህ እንጠቀማለን ማለት ነው። እንደምታዩት እሺ እነዚህ ማቴሪያሎች ናቸው። ያወጣናቸው ማቴሪያሎች ናቸው። ውስጡ የሆነ ሌላ አለ። ይሄ ነው እንግዲህ። ስለዚህ ምን እናደርጋለን ማለት ነው? እዚች ላይ ነው የምናደርገው ማለት ነው። በምታዩት መልኩ ይሄን እንፈታና ይቺ የምታዩት ናት። ፓወር ሶርስ ይኖረናል። ፓወር ሶርሳችን ላይ
እናደርጋለን ማለት ነው። ፓወር ስናደርግ በዚህ በኩል ብናደርገው በጣም መልካም ነው። ሮቴት ያደርጋል፣ በምታዩት መልኩ እንደፈለጋችሁ ያደርጋል። እዚች ጋር እናስገባለን ማለት ነው። በጣም አሪፍ የሆነ ነው። ይሄው ገብቷል። ስለዚህ ሰካዋለን ማለት ነው። ቀጣይ የሚሆነው ምንድነው የምናደርገው? ፓወር ሶርስ ጋር ዲቫይደር ይኖረናል። ፓወር እንዲያገኝ እናደርገዋለን ማለት ነው። እዚህ ላይ በምታዩት መልኩ ፓወር ያገኛል። ፓወር እንዲያገኝ ያደረግነው በምታዩት መልኩ ላይት ይሰጣል። ስለዚህ እናበራዋለን ኦን እናደርገዋለን። ከዛ ይሄ ሪሞት እንጠቀማለን ማለት ነው። ይሄው በምታዩት መልኩ ይሄው ይሄን አደረግን። አሁን የምናየው ይሄ ይሆናል ማለት ነው። ምስላችንን እንመለከታለን። በምታዩት መልኩ ይሆናል የምናየው። ለእናንተ ምናልባት ምስሉ ኢንቨርት ሊሆን ይችላል። ለእናንተ የሚታያችሁ ምስል ኢንቨርት ሊሆን ይችላል። ዋይፋይ ካላችሁ አንድሮይድ ነው ብያችኋለሁ እንዳልኳችሁ ቅድም ዋይፋይ መጠቀም ትችላላችሁ። በብዛት እንደምትመለከቱት ምን አድርጉ ይላል። ለእናንተ ኢንቨርት አድርጎ ነው የሚያሳያችሁ። እንግዲህ ምን ማድረግ እንደምችል አላውቅም። እንደዛ እንዳይሆን ምን ማድረግ እንዳለብኝ አላውቅም። እንደዚህ ታጠቡታላችሁ፣ ታሰፉታላችሁ በምታዩት መልኩ ማለት ነው። ይሄ ነው የሚሆነው ማለት ነው። እስኪ ላይቱን ለማየት እንዲህ ላጣውና እንየው በጋራ ማለት ነው። ይሄ ነው የምታዩት። ይኸው ኔትፍሊክስ እዚህ ጋር የምታዩት መልኩ አለ። ኔትፍሊክስ አለ። እዚህ ጋር ሌሎች ነገሮች ሴቲንጎች አሉ። እዚህ ጋር ገብተን ሴቲንግ ላይ ዋይፋይ ኮኔክት እናደርጋለን ማለት ነው። እዚህ ጋር በምታዩት መልኩ አለ በረከት የሚል ከታያችሁ ኮኔክት ሆኗል። እንደዚሁም ደግሞ ፊኒክስ እዚህ ጋር አለ። ኮኔክት ማድረግ ትችላላችሁ ካስፈለገ። እኔ አንድ ስለሆነ በአንዱ ነው ላሳያችሁ የምፈልገው። ስለዚህ እዚህ ላይ የምታዩት የተለያዩ አፖች አሉ። ፕሌይ ያለ በምታዩት መልኩ ማለት ነው። ይሄው የምታዩት ነው ማለት ነው። የተለያዩ እንትኖችን ያመጣልናል። እንደዚሁም ደግሞ የኢትዮጵያ ቴሌቪዥን ቻናል ስርጭቶችን በነፃ እዚህ ላይ የምናገኝበት ምናልባት ይሄ ላይ ኖቫ ቲቪ በምትለው ከታያችሁ ይሄ ኖቫ ቲቪ የሚባለው ሁሉንም የኢትዮጵያ ቻናሎች የምናይበት ነው። በምታዩት መልኩ በነፃ ያሳየናል። እንደዚሁም ደግሞ ቫርዚሽ ቲቪ እግር ኳስ የምትመለከቱ ሌላ ፈለጋችሁትን የምታገኙበት ነው። እንደዚሁም ሌላም አለ ተጨማሪ የሆነ አፖች መጫን ትችላላችሁ። ስማርት ስለሆነ ይሄው ክሪስፋይ የምትል የስፖርት ቻናል ናት ወይም ደግሞ አፕ ናት። ይችን አፕ ተጠቅሜ እንግዲህ ዛሬ የአርሰናል እና የቶተንሃም ጨዋታ በዚህ እንመለከታለን። አሁን በምታዩት መልኩ እየተጫወቱት ያለ ኳስ ስርጭት አለ። በምትመለከቱት መንገድ እዚህ ጋር ዩቲዩብ ላይ ስለሚያስከለክለኝ ነው እንትን ለማለት ፈልጌ ነው። እና እዚህ ላይ የምታዩትን የተለያዩ የኳስ ስርጭቶችን መከታተል ትችላላችሁ። እኔ በብዛት የምመለከተው በዚህ ነው። ዋይፋይ እናንተ ጋር ካለ በዚህ መጠቀም ትችላላችሁ ማለት ነው። በብዛት ኮኔክሽን ጉዳይ ነው አሁን የሚያሳየን የምታዩት። ስለዚህ ኮኔክት ላድርገውና
እንመልከት እስኪ ምን ላይ ነው ኮኔክት ያደረኩት። ኦኬ ናይስ አለ። ስለዚህ እስኪ የፈለጋችሁትን ሚረር ካስት ያደርግላችኋል። የፈለጋችሁትን ነገር የሚያሳይ ነው። የዚህ ነገር የሚል ኳስ ስርጭት አለ የምታዩት። እንግዲህ ይህችን ሪሞት ተጠቅሜ ነው እያሳያችሁ ያለው። አንዱን ኳስ እንክፈትና አስቶን ቪላ እዚህ ላይ እንመልከተው እስኪ። ያው አሰላለፋቸውን እንደምታዩት እያሳየ ነው። በምታዩት መልኩ ያሳያል። በጣም አሪፍ የሆነ ነው። እኔም አልተከታተልኩትም። ጨዋታው አልቋል መሰለኝ። እስኪ ጎል አለ፣ ጎል አስቆጥሯል እያለ ነው። ኦኬ ገና እየገቡ ነው መሰለኝ። ከአሁን በፊት የነበረውን ስታተስ ነው የሚያሳየው። በምታዩት መልኩ ያሳያችኋል ማለት ነው። ስለዚህ ይህችን ፖዘር ፕሮጀክተር ተጠቅማችሁ የፈለጋችሁትን ነገር ትመለከታላችሁ በምታዩት መልኩ ማለት ነው። ዛሬ የአርሰናል እና የቶተንሃም ጨዋታ አለን። ስለዚህ ዛሬ እንመለከታለን። የኢንተር ሚላን እዚህ ጋር እንደምትመለከቱት ይኸው 4 ሰዓት ይቀረዋል። ማድሪድ አለው ያሳያችኋል። ላይቭ የሆኑ ነገሮችን ያሳያል ማለት ነው። ይኸው በምታዩት መልኩ ማለት ነው። እስኪ ዛሬ አርሰናል የሚፈልገው ይኸው በምታዩት መልኩ ነው ማለት ነው። 1 ሰዓት ይቀረዋል እያለ ነው። ስለዚህ 1 ሰዓት ላይ ያለውን ነገር የምናይ ይሆናል ማለት ነው። ገና ስለሆነ ነው ላይቭ የሆኑትን ብቻ ነው እዚህ ላይ ሊያሳየን የሚችለው። ሌላ ስፖርት በዚህ መንገድ ታገኛላችሁ። ስፖርት በምታዩት መልኩ ሁሉንም ታገኛላችሁ። እዚህ ጋር እንደዚህ እያያችሁ መጠቀም ትችላላችሁ። ካተጎሪ ላይ ትገባላችሁ። እዚህ ጋር በምታዩት መልኩ ሁሉንም የኳስ ስርጭቶች ማየት ትችላላችሁ። ደስ በሚል ሁኔታ ምስሉን ኢንቨርት አድርጎብኛል። እንግዲህ ለዚህ ታላቅ ይቅርታ እየጠየኩኝ ራሴ ስለሆንኩኝ የቀረጽኩም እየሰራሁ ቪዲዮ ያለሁት ብቻዬን ስለሆንኩኝ ነው። ስለዚህ እንደዚህ የምናይበት ይሆናል ማለት ነው። ካስፈለገ ዳውንሎድ እናደርጋለን። ዩቲዩብ መግባት እንችላለን። ዩቲዩብ ይሰራል ማለት ነው። በምታዩት መልኩ ይሄ ያለ እንግዲህ አካውንት ነው። እዚህ ጋር የምትመለከቱት አካውንት ነው። ይህንን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቤኪ ቲት ይላል። አዳዲስ ነገሮች መረጃዎች ሲኖሩ በዚህ ነው የማስተላልፍላችሁ ወይም ደግሞ የምለቀው ቪዲዮችን የምለቀው። ስለዚህ ቤኪ ቲት የምትለውን እዚች ጋር መጥታችሁ ሰርች ማድረግ ትችላላችሁ። በምታዩት መልኩ እኔ የምጠቀማቸው ናቸው እነዚህ። አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። አዳዲስ መረጃዎች ሲኖሩ አዳዲስ መረጃዎች እመጣለሁ። ስለዚህ ለዛሬ የሚኖረን ቪዲዮ ይሄ ይሆናል ማለት ነው። የዛሬ ቪዲዮአችን ይሄ ነው። ቆንጆ ቪዲዮ ሰርተናል ብዬ አስባለሁ። እናንተም ቪዲዮውን ከወደዳችሁት ይኸው በምታዩት መንገድ ነው ማሰራጨላችሁ። ይሄን ተጠቅሜ ነው። ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቻው ቻው ቤተሰብ ባይ